ኦኬ ሶ ዌልካም ኤቭሪዋን። ዛሬ ይዤላችሁ የመጣሁት ኦልድ ሞዴል ቶሺባ ላፕቶፕ ነው። እንደምታዩት ፒሲውን በምንሰካበት ጊዜ ምንም ላይት አያሳይም፣ ዴድ ሆኗል። ከስተመራችን ያለን ምንድነው ይሰራ ነበር፣ ላፕቶፑ ይጠቀመው ነበር። ነገር ግን ከሁለት ወር በፊት አስቀመጠውና አሁን ዛሬ ሲከፍተው አይሰራም ማለት ነው። እና ይሄ ነው ችግሩ። ከፍተን እንየው እስቲ ምን ሊሆን ይችላል። ቦርዱ ስንከፍት አስተውያየሁት ነገር ምንድነው ፓወር በተኑን እስቲ ተመልከቱት። ፓወር በተኑ ተገንጥሏል። እንዴት ኦን ሲያደርገው እንደነበር እኔ እንጃ፣ ግን ፓወር በተኑ ተገንጥሎ ነው ቁጭ ያለው። መሰኪያውም የለም፣ ትራኩም ተገንጥሏል። ቆይ ዙም አድርጌ ላሳያችሁ አንዴ። እንደምታዩት አሁን ትራኩ የለም፣ የፓወር በተን ትራኩ የለም። እና የመጀመሪያ አማራጫችን ምንድነው ፓወር በተን መሰኪያውን እንደ አዲስ መስመሩን ዘርግተን ያው አስተካክለን ከዛ በኋላ ፊገር አውት ማድረግ ወይም ደግሞ ላፕቶፑን ተቡልሹት ብናደርገው ይሻላል። ሙሉ ለሙሉ ተገንጥሎ ነው የወጣው። መስመሩ ምንም የለም። ስለዚህ የግድ እንደ አዲስ መስመር ዘርግቼ ወይም ደግሞ ጃምፕ አድርጎና በጃምፐር ከዛ በኋላ ነው ማስተካከል የምንችለው። እንዴት ነበር ኦን ሲያደርግ የነበረው? እንደዚህ ተገንጥሎ ከነበር ኦኬ። አንደኛው መስመር አግኝቼዋለሁ። እንደምታዩት ሊድ የሰጠሁት ነው። በኋላ ኬብሉን ጃምፐሩን እንዲይዝልኝ ሊድ ትንሽ ይፈልጋል። እንዲዚ በጣም ቀላል ነች። ፊት ለፊት ስለሆነ ገመዱም እንዳለ ትራኩ ፊት ለፊት ስለሆነ በጣም ቀላል ነው። እና just like that አንደኛውን የፓወር በተን መስመር አግኝተናል። እዚች ጋር 33 ቮልት ማንበብ አለብን። ናቺ ትራክ ትክክል ነች ብዬ አስባለሁ። እቺ ሁለተኛዋ ግራውንድ ነች። ግራውንድ ስለሆነ ቀላል ነው፣ ኬትም ማይሰጥ እንችላለን። እኔ እንደምታዩት አንድ ጃምፕ አድርጌያለሁ ከብሎን ማሰሪያው ከዚህ ከትልቁ ግራውንድ እየሰጠት ነው። እንደምታዩት አሁን ሁለቱም መስመር አግኝቻለሁ ማለት ነው። አንደኛውን እዚህ ከብሎን ማሰሪያው ጋር ከግራውንድ ላይ ሰጥቻለሁ። እዚህ ጋር እኔ የሌለኝ ምንድነው ሶልደር ማስክ የለኝም። ነገር ግን ሾርት ስለማይሰራ ብዙም ችግር ላይኖረው ይችላል።
ሶልደር ማስክ ቢኖረን አስቡት፣ እዚህ ጋር ፋርጎ ይዘልን ነበር። እና እኔ የግድ ያው በግሉ በደንብ ላይ ያይዘውና ሶልደር ማስክ ቢኖረኝ አሪፍ ነበር። እና በግሉ እንደዚህ አያያዝኩት እንደምታዩት ነው። ሆፕፉሊ ይሰራል። እንደዚህ ካያያዝኩት በኋላ ሾርትም ስለማይሰራ ምንም ችግር ያመጣል ብዬ አላስብም። እና እስቲ ፓወር በተኑን ሰክተን ቼክ እናድርገው። እሺ ፓወር በተኑን ሰካሁት። እንደምታዩት ሪስፖንድ ያደርጋል። ሪስፖንድ ያደርጋል። እንደምታዩት ለመነሳት እየሞከረ ነው። ብሊንክ የሚያደርገው የፓወር ምልክቱ ነው። ለመነሳት እየሞከረ ፋኑ ራሱ ለመሽከርከር እየሞከረ ነው። አስተውላችሁታል? ፋኑም ለመነሳት ይልና ይተዋል። እንደዚህ የሚሆነው ምንድነው? በብዛት ኖርዝ ብሪጅ ፍሪዝ ሲያደርግ፣ ምክንያቱም ከዚህ በፊት ቀደም ብዬ ቼክ አድርጌዋለሁ፣ ምንም አይነት ሾርት የለበትም። ስለዚህ ኖርዝ ብሪጁን ሪፍሎ ብናደርገው፣ ኖርዝ ብሪጅ አይሚን ቺፕሴቱን ማለት ነው፣ ቺፕሴቱን ሪፍሎ ብናደርገው ይነሳል ብዬ አስባለሁ። እና ፔስት ካደረኩበት በኋላ እንደዚህ ከፍ ባለ ሙቀት ሪፍሎ እያደረኩት ነው። ረጅም ሰዓት ቁጭ ያለ ላፕቶፕ ብዙ ጊዜ ፍሪዝ የማድረግ ባህሪ ያለው ቺፕሴቱ ማለት ነው። ለዛ ነው ሪፍሎ እያደረኩ ያለሁት። እና ኦልድ ላፕቶፕ ያላችሁና ረጅም ጊዜ የምታስቀምጡ ከሆነ ያው በአብዛኛው ፍሪዝ የማድረግ እንደዚህ ቺፕሴቱ አልሰራም ማለት ባህሪ ያላቸው ማለት ነው። ስለዚህ የግድ ፔስት አድርገንበት በሙቀት ሪፍሎ ማድረግ ያስፈልገናል። እና ከቀዘቀዘ በኋላ እንሞክረዋለን። እስቲ ኦኬ ቀዝቅዟል። እስቲ አሁን ደግሞ ፓወር ሰተን እንሞክራለን። እንደምታዩት ተነስቷል። ፋኑ መሽከርከር ጀምሯል። ሪስፖንድ እያደረገ ነው። ፓወር በተናም አሪፍ ሆና እየሰራች ነው። ሪስፖንድ እያደረገ ነው። እስቲ ሙሉ ለሙሉ ገጣጥመን ደግሞ ቼክ እናድርገው። እንደምታዩት ፓወር በተኑ ሪስፖንድ እያደረገ ነው። ፋንም ተነስቷል። ዲስፕሌይ መጣ። ስለዚህ ፒሲዋ በቀላሉ እንደዚህ ፊክስ ሆናለች። ቀላል፣ በጣም በቀላሉ ምንም አይ ሾርትም የለበትም፣ ምንም ነገር የለበትም። ላፕቶፑ አልነሳም ያለው ለምንድን ነው? አንደኛ ፓወር በተኑ እየሰራ አልነበረም አይ ቲንክ። ሁለተኛ ረጅም ሰዓት ቁጭ ስላለ ፍሪዝ የማድረግ ነገር አለው። ቺፕሴቱ ፍሪዝ ያደርጋል በብዛት እና እንደዚህ ነው። ሰብስክራይብ ላይክ ማድረግ እንዳትረሱ። ፒሲውም እንደምታዩት ከፍቷል። ለዛሬ ያዘጋጀሁላችሁ ይሄን ነው። እናመሰግናለን።